ፊታችሁ ቀድማችሁ እንዳያረጅ የምትፈልጉ ከሆነ ፊታችሁ የተሸበሸበ ሳይሆን ውጥር ያለ እንዲሆን የምትፈልጉ ከሆነ ወይም ደግሞ የምትኮሳተሩበት ማርክ እንዲጠፋ የምትፈልጉ ከሆነ ወይም እንዲቀንስ የምትፈልጉ ከሆነ ፊታችሁ ቀለሙ ወጥና አንድ አይነት እንዲሆን የምትፈልጉ ከሆነ እንደኔ በቡግር በጣም ተማራችሁ ከሆነ ቡግር የሚባል ነገር እንዲጠፋ የምትፈልጉ ከሆነ ይሄንን አዘጋጁ። የዚህኛው ሳምንት ቻሌንጃችን የቅርንፉድ ወይም ደግሞ የክሎቭ ውሃ ነው። አሰራሩን ላሳያችሁ። ብዙ ጊዜ ቀረፋ እያልኩ የነበረ የምጠራው ግን ቲክቶክ ላይ የሚወሱ ቅርንፉድ እንጂ ቀረፋ አይደለም ብለውኛል። ቀረፋ ሲነመን ነው። ይህንን በእንግሊዘኛ ክሎቭ ያስፈልገናል እና ስፕሬይ ቦትል ከሌላችሁ በኖርማል ኮልድ አድርጋችሁ ልክ የሩዝን ውሃ ተጠቀሙት ብዬ እንዳልኳችሁ እንደዛ ማድረግ ትችላላችሁ። ይሄኛውን ቻሌንጅ የምትቀላቀሉ ከሆነ ክሎቭ ዋተር ወይ ደግሞ ቅርንፉድ ውሃ ብላችሁ ጻፉ። የሚያስፈልገን በጣም ትንሽ 5-6 ፍሬ ነው። በሁለት መንገድ ነው የምሰራው። አንደኛው አፍልቼ አቀዝቅዤ የምጠቀመው ነው። ሁለተኛው ደግሞ ይሄኛው ነው ሳላፈላ ማደርገው ማለት ነው። ይሄን ታረጋላችሁ። ከዛም በኋላ ንጹህ ውሃ ታረጉበታላችሁ። ይሄን ያህል ይበቃናል። በደንብ ሼክ አድርጉት። ረጅም በተዋችሁት ቁጥር ቀለሙ እየቀየረ ይመጣልና ወደ ብራውንነት ይቀየራል። ይሄኛውን 30 ደቂቃ እናቆየዋለን ማለት ነው። አሁን ከለሩ ትንሽ እየቀየረ ነው። ረጅም ሰዓት በተዋችሁት ቁጥር ብራውን እየሆነ ይመጣል ማለት ነው። ግን ይሄ ይዘና በደንብ ሼክ እናደርጋለን። አሁን ወደ 20 ደቂቃ ምናምን ብቻ ነው የተውኩት። ግን እየቆየ በሄደ ቁጥር የበለጠ እየሆነላችሁ ይሄዳል ማለት ነው። ከእናንተ ጋር አሰራሩን ለማሳየት ነው እንጂ ሰርቼ ፍሪጅ ውስጥ አስቀምጠዋለሁ። ኦቨርናይት ረጅም ሰዓት ስለሆነ ሌሊቱን ሙሉ የሚሆነው የበለጠ ሞር ቤኔፊቱን አገኝበታለሁ ማለት ነው። ይሄንን ካደረጋችሁ በኋላ ሽታው ከምንም በላይ ደስ የሚለኝ ሽታው ነው። ያችሁን አሁን ላይ ታጥቤዋለሁኝ። ቶነር ምናምን አላረኩበትም እንደታጠብኩትኝ ነው። የመጀመሪያ ማደርገው ከታጠብኩኝ በኋላ ይሄንን ነው ማለት ነው። ሽታው እንዴት ደስ እንደሚል። ከዛ እንደዚህ አድርጋችሁ በደንብ አፕላይ ታደርጋላችሁ ማለት ነው ፊታችሁ ላይ። ከፈለጋችሁ አንገታችሁ ስር ማድረግ ትችላላችሁ። ከዛም በኋላ እንደዚሁ ትተውታላችሁ ቆዳችሁ ላይ ማለት ነው። በፎጣ እንዳታደርጉት በራሱ ይድረቅላችሁ። ከዛም በኋላ እንደዚህ ማድረቂያ ፋን ካላችሁ በሱ ከሌላችሁ በወረቀት ሊሆን ይችላል። ግን ቢዚ ካልሆናችሁ ትታችሁት በራሱ በአየር ይድረቅ። ለመውጣት ስለማልቸኩል ራሱ በራሱ እንዲደርቅ ተዋለው። አንተ ኦፕሽኑን ለማሳየት ነው። አምሹር ሁላችሁም ትጠይቁኛላችሁ እንደዚሁ ነው ወይ ምን ተው ከዛም በኋላ እንታጠበዋለን ወይ ትሉኛላችሁ። ምክንያቱም የሩዝ ውሃ ላይ ያሳየዋችሁ ላይ በጣም በተደጋጋሚ ስለጠይቃችሁ ማለት ነው። ነው አንታጠበውም እንደዚሁ ነው ምንተው። ከዚህም በኋላ ኖርማል ስኪን ኬር ሩቲናችሁ ማድረግ ትችላላችሁ። ሞይስቸራይዝ